ክፍል 4 ሚስጥር። ሰላም እንዴት ቆያችሁኝ? በያላችሁበት ሰላማችሁ ይብዛ እያልኩኝ ክፍል 4 ሚስጥርን ይዤላችሁ መጥቻለሁ። አብራችሁኝ ስለምትቆዩ ከልብ እያመሰገንኩኝ ወደ ጣፋጭ የፍቅር ታሪካችን እንቀጥላለን። ሚስጥር ከፍዘቷ ስትነቃ ጩኸቷን አቀለጠችው፣ አለቀሰች። ውስጧ በኃያሉ ታመመ። በአንድ ሴኮንዶች የተለያዩ አስቀያሚ ስሜቶችን ውስጧ አስተናገደ። አንቺም ጥለሽኝ ልትሄጂ ነው? በጸሎቴ እህቴ፣ አንቺም እንደ አባባና እማማ ጥለሽኝ ልትሄጂ ነው? አይሆንም እባክሽ የሚሉ ቃላቶችን ከሲቃ ጋራ አጎረፈችው። የበጸሎት ጭንቅላት ደምም ለጉድ ጎረፈ። አወይ ስቃይ፣ አወይ ሐዘን፣ በቃላት የማይገለጽ ሐዘን፣ የውስጥ ህመም። እረ ስንቱን በለጋ እድሜዋ አስተናገደች። አምቡላንስ መጣ። አምቡላንስ ጮኸ። በጸሎትን ይዘዋት በቃሪዛ ወደ ሕክምና ጣቢያ ከነፉ። ሚስጥርም እንድትገባ ባይፈቅዱላትም ታግላና አልቅሳ እንደምንም ገባች። በስተመጨረሻ ሆስፒታል ደረሱ። ያኔ ሚስጥር ከመኪና ወርዳ የድረሱልኝ ጩኸቷን ከአምቡላንሱ ጋር ቀለጠችው። ሆስፒታሉ በሚስጥርና በአምቡላንስ ድምጾች ታጀበ። ተጨማሪ ነርሶች መጥተው በጸሎትን ሆስፒታል አስገቧት። ሚስጥር ውስጧ ተሸበረ፣ ፈራች። ውይ በቃ በጣም ተጨነቀች። ምስኪኗ ትንሽዬዋ ሚስጥር ራሷን ሳተች። የነቃችው በነጋታው ጠዋት 1 ተኩል ላይ ነበረ። አይኗ ድብዝዝ አለባት። ከዛም እይታዋ ተስተካከለ። 1 ተኩል አለች። ሰዓቱን ያወቀችው ባለችበት ክፍል ውስጥ በተሰቀለ የግድግዳ ሰዓት ነው። ስትነቃ መጀመሪያ የጠራችው የእህቷን ስም ነበረ። እህቴ በጽዬ፣ እህቴ በጸሎት። ስቃይ በተሞላበትና እንደ በረዶ በቀዘቀዘ ድምፅ፣ ከዛ እንባ በድንቡሽቡሽ እኛ በጥቂቱ ውርጭ በመታው ፊቷ ወረደ። ያለችበት ክፍል በድንገት ተከፍቶ አንድ ዶክተር እና ፖሊስ እህቷን ከገፈተራት ልጅ አባት ጋር ገቡ። ሚስጥር ሰውየውን ስታየው ፊቷ ተቀያየረ። እንባ እና ንዴት ተናነቃት። አትችልም እንጂ ተነስታ ብታፈርጠው እና የምትወዳትን እህቷን አስነስታ የገፈተራትን ልጅ እስከ አባቱ ከዛ ፎቅ ወርውራ ብትገላቸው ደስታዋ ነው። ሚስጥር የወርዋሪው ልጅ አባት ላይ አፈጠጠች። ፖሊሱ ወደ ሚስጥር ተጠግቶ የተፈጠረውን ነገር ለመናገር አሁን ዶክተሩ መልካም ጤንነት ላይ ናት ስላለ ቃልሽን ትሰጫለሽ አላት። ሚስጥርም አሁንም አይኗን ከወርዋሪው ወላጅ ላይ አልነቀለችም። የፖሊሱን ንግግር ሰምታ ይሆን? ማንም አያውቅም። አሁን አይኗን ዞርም ሳታረግ ዶክተሩ እህቴ እንዴት ናት አለች። ዶክተሩ ሚስጥር የወርዋሪውን አባት እያየች እሱን መጠየቋ ግራ ቢያጋባውም አታስቢ ደህና ናት አላት። ከዛም የገፍታሪው ልጅ አባት ሹክክ ብሎ ከክፍሉ ወጣ። ዶክተሩ በሚስጥር ፊት ላይ የሚያየው እልህ እጅግ አስገረመው፣ አስደነገጠውም። ሕፃንነቷን አይቶ ንግግሯንና ሁኔታዋን ሲያይ ገረመው። ፖሊሱ ሚስጥር እንድትነሳ ክንዷን በመያዝ ቀስ ብለሽ ተነሽና ወደ ፖሊስ ጣቢያ እንሂድ አላት። ዶክተሩ ሚስጥርን ሲያያት ሁኔታዋ ጥሩ ስላልነበረ እዚህ መሆን አይችልም አለው። ሚስጥር ክንድ ላይ ያረፈውን የፖሊሱን እጅ ያዝ አድርጎ ፖሊሱም አንዴ ሚስጥርን አንዴ ዶክተሩን እያየ እሺ ጥሩ ብሎ እጁን ከሚስጥር ክንድ ላይ አንስቶ ወደ ውጭ ወጣ። ከቆይታ በኋላ ፖሊሱ ከመርማሪው ጋር መጣ። መግቢያ በሩ ላይ ያለውን ወንበር ይዞ ሚስጥርን ጽናትን ከተኛበት አልጋ አጠገብ ተቀመጠ። ዋና መርማሪው ፖሊስ
የጽናትን ሆዷ ላይ ያጣመረችውን እጅ አንስቶ በእጁ ያዘው። ፈገግ ለማለት እየሞከረ እንደተጎዳሽ ይገባኛል። ስለዚህ ነገር አውርቼ ባረብሽሽም ምርጫዬ ነበር፣ ግን በተቻለሽ አቅም የምጠይቅሽን ሁሉ መልሽልኝ አላት። እጇን እያየ ሚስጥር አገጯን በመነቅነቅ እሺታዋን ገለጸችለት። መርማሪው የድምፅ መቅጃውን ካመቻቸ በኋላ ሚስጥርን አያት። አየት አድርጎ የድምፅ መቅጃውን ከማብራቴ በፊት ሁሉም እንዲወጡልሽ ከፈለግሽ ላስወጣልሽ እችላለሁ አላት። ሚስጥርም አይሆንም፣ በተለይ የአላዛር አባት እንዲኖር ፈልጋለሁ። ልጁ ያደረገውን ነገር መስማት አለበት አለች። መርማሪ ፖሊሱ ወደ ፖሊሱ ዞሮ ሽቅብ እያየ የአላዛርን አባት አስገቢው ብሎ ለፖሊሱ ትዕዛዝ አስተላለፈ። ፖሊሱም እሺ አለቃ እንዳልክ ይሁን ብሎ ሊጠራው ከክፍሉ ወጣ። ሚስጥር እሱ ሳይመጣ ምንም ማለት አልፈልግም አለች። ዋና መርማሪ ፖሊሱ እሺ ጥሩ እንዳልሽ ይሁን አለ። ከዛም ዝም ተባባሉ። ፖሊሱ ግን ጽናትን በግርምት እያየ ነበረ። እሷም ጨረፍ አርጋ እያየችው ቆየች። ዶክተሩ በአትኩሮት ሁኔታዋን ማየት ተያይዟል። ድንገት ፖሊሱ ከአፉ የሆነ ቃል ወጣ፣ ውብነሽ የሚል። ሚስጥርም ደነገጠች። በእርግጥ ይህ ቃል ለእሷ አዲስ አይደለም፣ ያያት ሁሉ የሚላት ነገር ነው። በድንገት በሩ ተከፍቶ የአላዛር አባትና ፖሊሱ መጡ። መርማሪው እሺ አሁን መቀጠል እንችላለን፣ የተፈጠረውን ሁሉ ንገሪኝ፣ ዝግጁ ነሽ አላት። ሚስጥርም የአላዛርን አባት በልህ እያየች አዎ በሚገባ አለች። ይህንን ስትል አይኗ በሚጥሚጣ የተለወሰ እርጎ መስሎ ነበረ። ልክ እንደ ውስጧ ደፍርሶ ነበር። መርማሪው የድምፅ መቅጃውን አበራው። ሚስጥር መናገር ጀመረች። ትናንት እያለች እየተንቀጠቀጠች እህቴ ደህና ነበረች። እኔም እንደዛው ሰርተፊኬት ተሰጥቶኝ ከትምህርት ቤት አንደኛ እንደወጣው ሳውቅ ለእህቴ ላሳያት ፈለኩ። በጣምም ፈለኩ። የመማሪያ ክፍላችን ፎቅ ስር ሆኜ ጠበቅኳት። እስክትመጣ በጣም ጓጉቼ ነበር። በጣም በመጨረሻ መጣች እህቴ መጣችልኝ አለችና ፈገግ አለች። ክፍሉ ውስጥ ያሉ ሁሉ እያለቀሱና በሚስጥር የቃላት አጠቃቀም ተገርመው ነበረ። ሚስጥር ስታወራ አፏን የድምፅ መቅጃው ላይ አይኗን ደግሞ የአላዛር አባት ላይ አድርጋ ነበረ። ለተወሰነ ሴኮንድ ጸጥ ብላ በድጋሚ ወሬዋን ቀጠለች። ከዛም እህቴ ስትመጣ የምስራቹን ነግሪያት ገና ፈገግ እንኳን ለማለት ሳይፈቅድላት አላዛር የኔን እህት፣ የኔን ፋና፣ የኔን ሁለ ነገር ከሁለተኛ ፎቅ ወረወራት ብላ ተንሰቀሰቀች። መርማሪው የድምፅ መቅጃውን አቋርጦ ሚስጥርን ሊያባብላት እጁን ወደ አንገቷ ሲያረገው ሚስጥር እጁን ይዛ እንዳታባብለኝ በቃ ሁላችሁም ውጡ አለች በቃላቶቿ ክብደት። ሁሉም ተገርመዋል። እድሜ ሳይሆን ኑሮ የሰውን ጭንቅላት እንደሚያበስለው ተረድተዋል። ሁሉም ተከታትለው ክፍሉን ለሚስጥር ትተውላት ወጡ። ሚስጥርም ለብቻ ክፍሉ ውስጥ በሀዘን ኩርምት ብላ ቀረች። አይኗን የግድግዳው ሰዓቱ ላይ ተከለች። የግድግዳ ሰዓቱን ወደ ጊዜ ሰዓት ቀይራ ከዛም ተነስታ በጣቶቿ አዙራ መቀየርን ተመኘች። ይህን ጊዜ ወይ ወደ ኋላ መልሳ በእህቷ ፋንታ እሷ
ለመሆን አሊያም ደግሞ አሳልፋ እህቷም ደህና ሆና መኖርን አለመች። ሚስጥር ወደ ራሷ ተመልሳ ፈገግ ብላ ሞኝ ነሽ ሚስጥር አለች። እንዲህ ከራሷ ጋር የማይሆን ግን ቢሆንም የሚያስደስታትን እያሰበች በማሰቧ እየተገረመች እንቅልፍ ጥሏት ሰዓታት ነጎዱ። ከእንቅልፏ የነቃችው ዶክተሩ ስለ ጤንነቷ ሊያረጋግጥ ሲመጣ ነበረ። ዶክተሩ እንዴት ነሽ አሁን አላት። በውስጧ ምን እንድመልስለት ጠብቆ ነው አለችና ለእሷ ግን ደህና ነኝ አለችው። ዶክተሩ እሺ ጥሩ ብሎ ሙቀቷን እየለካት ሚስጥር ዶክተሩን አለች። ዶክተር አለችው ልስስ ባለ አንደበት። አቤት አላት። እሱም ረጋ ብሎ ድምፁን እህቴን ማየት እፈልጋለሁ አለችው። ዶክተሩ አልተቃወማትም። እሺ ብቻ ነው ያላት። ካልጋዋ እንድትነሳ ረድቷት ወደ እህቷ ወሰዳት። ደረጃውን እየወጡ ሳሉ ዶክተሩ ይኸውልሽ አንቺ በጣም ስለጨነቀሽ ላሳይሽ ብዬ ነው እንጂ አይፈቀድም። እህትሽን ከግማሽ ሰዓት በኋላ ወደ ቀዶ ጥገና ክፍል እንወስዳታለን አላት። ሚስጥር ምን እህቴ አትሞትብኝም አይደል አለችው። ዶክተሩ አዘነ፣ ግን ፈገግ ብሎ አታስቢ፣ ምንም አትሆንም። የሕክምና ወጪዋን የገፍታሪ ወላጆች ናቸው የሚችሉት አላት። ሚስጥርም እሺ ብቻ ብላው መሄድ ጀመረች። ትንሽ ኮሪደሩን እንዳጋመሱ እና የዚህ ነው አላት። ክፍሉ ደረሰ። በጸሎት ያለችበት፣ በጸሎት የተኛችበት፣ በጸሎት የምታቃስትበት ክፍል ዶክተሩ ደረሰና ይሄኛው ነው አላት። ለሚስጥር እንድትገባ እየጠቆማት ሚስጥር ለመግባት ፈራች። ክፍሉ ብትገባ የሬሳ ሳጥን ውስጥ እህቷን የምታያት መሰላት። ውስጧ መግባትን ቢፈልግም እግሮቿ ግን ፈጽሞ አልቻሉም። ዶክተሩ ከትከሻው ገፋ ደገፍ አድርጎ ሊያስገባት ሞከረ። ሚስጥር ግን አይሆንም፣ በጭራሽ አይሆንም አለች። ዶክተሩ ግን ግራ ተጋባ። ምኑ አላት። ጽናትም የዶክተሩ ሁለት እጆች ይዛ እህቴ በህይወት አለች አይደል? ምንም አልሆነችም አይደል አለችው። ዶክተሩ አዎ አታስቢ፣ ነይ ገብተሽ እያት አላት። ሚስጥር እንደምንም እግሮቿን ጎትታ ገባች። እህቷን ስታያት በጣም ደነገጠች። በደፈረሱ አይኖቿ ለእህቷ በድጋሚ አለቀሰች። አዘነችላት። ዶክተሩ የጽናትን ፊት ሲያየው እሱን በጭራሽ ውስጡ አጀግኖ መቆየት አልቻለምና አለቀሰ፣ እንባ ፈሰሰ። ሚስጥር ዶክተሩን አየችና እንዴ ለምን ታለቅሳለክ? ስለማትድን ነው አለችና ዶክተሩ ፊት ላይ አፈጠጠችበት። ዶክተሩ ውብ አይኖቹ አፍዘውት በአትኩሮት እያያት ጀመር። ሚስጥር ግራ ገባት። ዶክተሩ በመጨረሻ ወደ ራሱ ተመልሶ ራሱን ታዘበ። በብላቴናና በታናሹ አይን መማረኩን እሱንም አስገርሞታል። ደንገጥ ብሎ አይ እንደዛ አይደለም፣ አታስቢ፣ ደህና ትሆናለች አለና ሁለት መዳፎቹን አይኖቹ ላይ አርጎ ሽቅብ አንገቱን አድርጎ ኡፍ አለ። ሚስጥር ወደ እህቷ ተጠጋች። መንካትም ፈራች። እጇ ወደ በጸሎት ተሰደደችው፣ ግን መንካት አልቻለች። እጇን መልሳ ፊቷን አዙራ በሯን ጓ አድርጋ ወጣች። ዶክተሩ ወደ በጸሎት ተጠጋ። በጸሎት እግሯ ወደ ላይ በጂፕሰን ታስሯል። የወደቀችው የትምህርት ቤቱ መናፈሻ ሳር ላይ በመሆኑ እግሯን የፓርኩ አጥር ስለመታት እግሯ ተጎድቷል። ፊቷ ምንም አልሆነም። ጭንቅላቷ ግን ተመቷል። ጭንቅላቷ ላይ የተጠመጠመው ፋሻ እንዳለ ሆኖ ፊቷ ግን ውብ ነው። ዶክተሩ እነዚህ ልጆች ከምን ቢፈጠሩ ነው እንዲህ ውብ የሆኑት አለ ድምፅ አውጥቶ።
ከዛም ክፍሉን ለቆ ወጣ። ይህ ከሆነ ከግማሽ ሰዓት በኋላ የሆስፒታሉ ዶክተር እና ነርሶች በጸሎትን ኦፕራሲዮን በማድረግ ላይ ናቸው። ሚስጥር ግን ተኝታለች። ዶክተሩ የእህቷ ኦፕራሲዮን ከግማሽ ሰዓት በፊት እንደሆነ የነገራትን ዘንግታ ሳይሆን ሳታስበው ነው። የትዕግስት ኦፕራሲዮን ጊዜ 8 ሰዓት የሚፈጅ በመሆኑ ግማሽ ሰዓት ከፈጀ በኋላ ሚስጥር ከእንቅልፏ ባነነች። ካልጓ ተነስታ ኮሊደሩን እየተደገፈች እየተጓዘች በድጋሚ ራሷን ስታ ወደቀች። ለዛሬ ይዤላችሁ የቀረብኩት የክፍል 4ን ይሄንን ይመስላል። አብራችሁኝ ስለቆያችሁ ከልብ እያመሰገንኩኝ ላይክ፣ ሼር፣ ሰብስክራይብ ያላደረጋችሁኝ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በክፍል 5 ስንገናኝ ሰላም ቆዩልኝ በያላችሁበት።